ሰላም ጤና ይስጥልኝ የቻናላችን ተከታታዮች እንግዲህ ዛሬ የምናየው ኤክሴል ላይ ፐርሰንትን እንዴት ካልኩሌት ማድረግ እንደምንችል ነው። በሶስት ኤግዛምፕሎች ያሳያቸዋለሁ። የመጀመሪያው ስታዲየሙ 75,000 ሰው የመያዝ አቅም ቢኖረው 58,000 ሰው ደግሞ ቢገባ የስታዲየሙ ስንት ፐርሰንት ነው የተያዘው የሚለውን እንዴት ካልኩሌት ማድረግ እንደምንችል አሳያቸዋለሁ። በሁለተኛው ኤግዛምፕል ላይ ደግሞ 75,000 ሰው የመያዝ አቅም ያለው ስታዲየም ላይ 64% ቢያዝ ስንት ሰው ነው የገባው የሚለውን እሱን ካልኩሌት እንዴት ማድረግ እንደምንችል አሳያቸዋለሁ። በሶስተኛ ላይ ደግሞ የስታዲየሙ የመያዝ አቅም ስንት እንደሆነ ነው ካልኩሌት የምናደርገው። 25% ቢያዝ የገባው ሰው ደግሞ 20,000 ሰው ቢሆን የስታዲየሙ የመያዝ አቅም ስንት ነው የሚለውን ነው ሶስተኛ ላይ ካልኩሌት የምናደርገው። እንግዲህ እዚህ ጋር 75,000 ሰው የመያዝ አቅም ያለው ስቴዲየም ነው ያለን። ምንድን ነው እዚህ ጋር ፈልጎ የተባልነው 58,000 ሰው ገብቷል። 75,000 ሰው ነው የመያዝ አቅሙ። ይሄ ማለት ስንት ፐርሰንቱን ስታዲየሙ የተያዘው ነው። ይሄን ካልኩሌት እንዴት ነው የምናደርገው? ኢኳል ቱ እንላለን። ይሄ ሲምፕል ነው። 58,000 ሰው ነው የገባው ሲካፈል የስታዲየሙ የመያዝ አቅም ስንት ነው? 75,000 0.7333 ይመጣልናል። ይሄ እንዲህ ሲመጣልን ወደ ፐርሰንት ለመቀየር እዚህ ጋር ጄኔራል የሚለው ላይ እንሄድና የፐርሰንት ምልክቷን እንነካለን ማለት ነው። እዚህ ጋር እንደምታዩት ጎልል አድርገው 77% ነው ማለት ነው የተያዘው። 75,000 ሰው የመያዝ አቅም ያለው ስቴዲየም ላይ 58,000 ሰው ሲገባ ስንት ፐርሰንቱ ነው የተያዘው ማለት ነው? 77% ነው የተያዘው ማለት ነው። በሁለተኛ ላይ የምናየው 75,000 ሰው የመያዝ አቅም ያለው ስቴዲየም ላይ 64%ቱ ቢያዝ የገባው ሰው ስንት ነው የሚለውን ነው የምናየው። ይህን ካልኩሌት ለማድረግ ኢኳል ቱ እንላለን 75,000 ሲባዛ በ64% እንለዋለን። ያው 48,000 የሚል አምጥቶልናል ማለት ነው። 75,000 ሰው የ75,000 ሰው 64% ወይም በሌላ አማርኛ የ75,000 ሰው 64% ስንት ነው? 48,000 ነው ማለት ነው። ሶስተኛ ካልኩሌት የምናደርገው 25%ቱ ቢያዝ 20,000 ሰው ቢገባ ስታዲየሙ የመያዝ አቅም ስንት ነው ነው። ይህን ካልኩሌት የምናደርገው እንዴት ነው? ኢኳል ቱ እንላለን 20,000 ሲካፈል ለ25% እናደርገዋለን ማለት ነው። 80,000 ይመጣልናል። የስታዲየሙ የመያዝ አቅም 80,000 ነው ማለት ነው። የዛሬው ቪዲዮአችን እንግዲህ ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ቻናላችንን ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ይሁኑ። እናመሰግናለን። መልካም ጊዜ